ፊልሙ የሚጀምረው በአሁኑ ሰዓት ጡረታ ወጥቶ ሰላማዊ ህይወቱን ባንዲት ትንሽዬ መንደር ውስጥ እየኖረ ያለውን ፋቲ ሲንግን እያሳየን ነው። ፋቲ የዕለት ተዕለት ኑሮውን ቀላል አድርጎ በርካታ ሻዩን እየጠጣ ያጣጥማል። በአሁን ጊዜ አካባቢው ላይ የከብት እርባታ ድርጅት ከፍቶ ስራ አስኪያጅ ሆኖ ነው የሚሰራው። ለስራው ያለው ጥንቃቄ ለእንስሳቱም ሆነ አብረውት ለሚሰሩ ሰዎች የሚሰጠው እንክብካቤ ያሳያል። የስራ ውጥረት በነበረበት ሰዓት ሁለት የሰራተኛ ልጆች በገንዘብ ችግር ምክንያት ትምህርታቸውን ማቋረጣቸውን ስላወቀ ምንም ሳያቅማማ ብሩን ያባታቸው ሳጥን ውስጥ አስቀምጦለታል። ለፋቲ ይሄ ህይወት ቀላል አልነበረም። ምክንያቱም የህንድ ከፍተኛ የስለላ ወኪል በነበረበት ወቅት በጠላቶቹ የተፈራ በስራ አጋሮቹ የተከበረ ስሙ ብዙ የጠላት ወታደሮችን በአንድ ጥይት አንድ ሰውን በማጥፋት ታሪክ ላይ የተጻፈ ነበር። የፋቲ ጸጥታ የሰፈነበት ህይወቱ ሲንዱ በተባለ ሰራተኛው ምክንያት ያልተጠበቀ ነገር ገጥሞታል። ሲንዱ የኦንላይን ብድር በመጠቀም በአካባቢያቸው ታዋቂ በሆነ የኒምረት ሱቅ ውስጥ ተገኝቶ ተስፋ ቆርጦ እርዳታ ለማግኘት መፍትሄ እየፈለገ ነው። ነገር ግን ኒምረትን ብትሆን በቃላት ልታጽናናው ትሞክራለች እንጂ በነገሩ መጨነቋ ግልጽ ነው። ቀኑ እየገፋ ሲሄድ ከመንደሩ ነዋሪዎች የሚነሳ ቅሬታ ስራዋን ሊያናጋው ስለተቃረበ ጥፋተኝነቱ እሷ ላይ ከብዷል። ምክንያቱም በአንድ ወቅት በዚህ አፕሊኬሽን መፍትሄ ብትሰጣቸው አሁን ግን የውጥረታቸው ምንጭ ስለሆነች የመንደሩ ነዋሪዎች ውስጥ ለውስጥ በሹክሹክታ እንደ መጥፎና አጭበርባሪ ይቆጥሯታል። ኒምረትም ነገሩን ለማስተካከል የቻለችውን እያደረገች ነው። ከፋቲ ሰላማዊ የከብት እርባታ ውጪ በመላ ሀገሪቱ ጭንቀት ተባብሷል። በጭካኔ የሚታወቀው የሳይበር ማፊያ የሆነው ራዛ ግማሾቹ የተገደሉበትን የኩሺ ሃከር ግሩፕ አባል የሆነውን ቪራል ሻርማን አግኝቶታል። ራዛ ብዙ ወራት የለፋበትን ስራ ሃክ አድርገው ባዶ እጁን ስላስቀሩት ቪራልን በኤሌክትሪክ ወንበር ላይ በማሰር ጭካኔ የተሞላ ድርጊቱን ኦንላይን ላይ ለቀዋል። ይሄን ላይቭ የሚመለከተው ሰው ሲበዛ የኤሌክትሪክ ቮልቴጅ መጠኑ ስለሚጨምር የቪራል ስቃይም ይጠናል። ቢሆንም የኦንላይን ላይ ግድያው ቪዲዮ እንደ ሰደድ እሳት በፍጥነት ተሰራይቶ በጥቂት ሰዓታት ውስጥ ቫይራል ስለሆነ የድንጋጤ ማዕበል ሙሉ ህንድን አንቀጥቅጧታል። የራዛ መልእክት ግልጽ ነው። የሚቃወሙት የሚከፍሉት ዋጋ ይሄ እንደሆነ ለማሳየት ነበር። የግድያው ዜና ሲተላለፍ ኒምረት ባየችው ነገር ስለደነገጠች ከባድ ውሳኔ በመወሰኑ አደጋ ቢደርስባትም በድብቅ ከኩሺ ሸርማ ጋር ከተጻጻፈች በኋላ ምንም ሳታመነታ ኩሺ ወደ ተደበቀች ወደ ኒው ዲሊ ለመጓዝ እናቷን ታስፈቅዳታለች። እናቷ ለደህንነቷ ብትጨነቅም በትምህርቷ ላይ እንድታተኩርና በምንም ነገር እንዳትጨነቅ ትነግራታለች። ኒምረትም ወደ ኒው ዲሊ ምን ለማድረግ እንደምትሄድ እያወቀች በቀላሉ ፈገግ ብላ ከመሄዷ በፊት እናቷን ለጎረቤታቸው ለፋቲ ምግብ እንድትሰጠው ታስፈቅዳታለች። በዚህ ሰዓት ፋቲ ልብሱን እየተኮሰ ስለነበረ የተንኳኳውን በር ሲከፍት በእጇ ምግብ የያዘችውን ኒምረትን በሩ ላይ ያገኛታል። ግን የተለመደው ረጋ ያለ ባህሪዋ በማይስተዋል ውጥረት ተተክቷል። ፋቲ ግን ፈጣሪ መቼም የራሱን ሰዎች በመጥፎ ጊዜያቸው ብቻቸውን እንደማይተዋቸው ስለነገራት ኒምረት ፈገግ ብላ ወደ ቤቷ ትመለሳለች። በማግስቱ ጠዋት መንደሩ በተስፋ መቁረጥ ማዕበል ተውጧል። እዳቸው እየበዛ ስለመጣ ብዙ የመንደሩ ነዋሪዎች እራሳቸው ላይ እየወሰኑ ነው። ከነዚህ መካከል የፋቲ ሰራተኛ ሲንዱ አንዱ ነበረ። በገንዘብ እዳው ተጨንቆ ላይመለስ ሚስቱና ልጁን ጥሎ ሄዷል። ፋቲ ይህን ዜና ሲሰማ ሲንዱ ጭንቀቱን ችሎ በዝምታ መኖሩን ስላላስተዋለ በጣም ያዝናል። አስክሬኑ ወደ ሆስፒታል ሲላክ ኒምረት የሲንዱ ቤተሰቦች ሲያዝኑ አይታ ቆማ በዝምታ ብትመለከትም የጥፋተኝነት ስሜቷ ስለባሰና ከእውነታው ልታመልጥ ስለማትችል የተበላሸውን ማስተካከል እንደምትችል ተስፋ አድርጋ የመንደሩ ነዋሪዎች ላይ ያለውን የገንዘብ የሃኪንግ ችሎታዋን ተጠቅማ እንድታቃል የኩሺን እርዳታ ትጠይቃታለች። ፋቲ ሁሌም በነገሮች ላይ ንቁ ስለነበረ ኒምረት ላይ የሆነ ነገር አስተውሏል። የኒምረት ባህሪ ያልተለመደ ስለነበረም ጥርጣሬው ጨምሯል። በማግስቱ ጠዋት በድንገት ፖሊሶች ኒምረትን በማጭበርበር ወንጀል ሊይዟት ቢመጡ ኒምረትን ሳያገኟት ተመልሰው ይሄዳሉ። ይሄንን በመስማቷ የደነገጠችው የኒምረት እናት እያለቀሰች ኒምረትን አግኝቷት ስሟን እንዲያጸዳ ፋቲን ትለምነዋለች። ፋቲ በሰማው ነገር ቢደነግጥም በጉዳዩ ላይ ምርመራውን ይጀምራል። ስለ ኒምረት የኦንላይን የብድር ስራ ከመንደሩ ነዋሪዎች ጋር ሲነጋገር የመንደሩ ጉዳይ ብቻ እንዳልሆነ አደገኛና የተዘበራረቀ ትርምስ እንደሆነ ይነግሩታል። ከወንጀል ተግባሩ ጀርባ የሳይበር ማፊያዎች እንዳሉ ስላወቀ ኒምረት ዋነኛ ተጠያቂ እንዳልሆነች በማመን እውነተኛ ጠላቱን ለመጋፈጥና ጉዳቱን የበለጠ እንዳይስፋፋ ለማድረግ ከዓመታት በኋላ ለመጀመሪያ ጊዜ ወደ ኒው ዲሊ ከተማ ይሄዳል። የኒው ዲሊ ከተማ በውጥረት የተጨናነቀ ቢሆን የፋቲን ትኩረት ግን የማይናውጥ ነበር። ምክንያቱም ኒምረት ለፋቲ ጎረቤቱ ብቻ ሳትሆን እህትና ጓደኛውም ጭምር ስለነበረች ሁልጊዜ በሷ ላይ ይተማመን። ወደ ቤቷም ለመመለስ ቆርጦ
ለብዙ ቀናት የከተማውን አንዳንድ ቦታዎች በማሰስ ብዙ ነገሮችን ለማወቅ ይሞክራል። ከሰዓታት በኋላ ምሽት ላይ አንድ ነገር እንደሚያገኝ ተስፋ በማድረግ ወደ ሆቴሉ ይመለሳል። ትዕግስቱ እየተሟጠጠ ሲሄድ አንድ ስልክ ይደወልለታል። የደወለችው ኩሺ ነበረች። ድምጿ ቢረጋጋም በችኮላ ኒምረት የተደበቀችበትን እንደምታውቅ ስለነገረች በማግስቱ ፋቲ ጸጥ ባለው የከተማው ጥግ ከኩሺ ጋር ይገናኛል። ኩሺ እሷና ኒምረት ለዓመታት የቅርብ ጓደኛሞች መሆናቸውን፣ ኒምረት ከታዋቂው ወንበዴና ከብድር አፕሊኬሽኖቹ አስተዳዳሪ አንዱ ከሆነው ከቸዳ ጋር እየተገናኘች እንደነበረ፣ ቸዳ ለባለስልጣናቱ ጉቦ እየሰጠ በነፃነት ስለሚንቀሳቀስ ኒምረት ከሱ ጋር መሆኗን በማስረጃ ታሳየዋለች። ፋቲም ይሄን ከሰማ በኋላ ቸዳን ለፍርድ ለማቅረብ በትዕግስት ዝም ብሎ መከታተል ይጀምራል። ከትንሽ ጥበቃ በኋላ በድሮዋ ኒውዴልሂ ከተማ ውስጥ ወዳለ አሮጌ ሲኒማ ውስጥ ሲገባ ቸዳን ስላየው ፋቲ ጊዜ ሳያጠፋ ወደ ውስጥ ተከትሎት ከገባ በኋላ ኒምረት የት እንዳለች ይጠይቀዋል። ቸዳ ግን ደህና ነገር ከመመለስ ይልቅ ፋቲ ላይ ስለተሳለቀ ፋቲ በሩን ዘግቶ ቸዳንና ሰዎቹን አንድ በአንድ በጭካኔ ይቀጠቅጣቸዋል። ኃያሉ ማፊያ ቸዳ የፋቲ እግር ስር ከሞተ በኋላ ፋቲ ስልኩን ወስዶ በቸዳ ፊት አሻራ ከፍቶ የሚፈልገውን መረጃ ወደ ራሱ ስልክ ይወስዳል። አሻራው እንዳይገኝም ከስልኩ ላይ አጽድቶ ያስቀምጣል። ብዙም ሳይቆይ የአሮጌው ሲኒማ ህንጻ በፖሊሶች ይከበባል። አንዳንድ መርማሪዎች ማፊያዎች እርስ በርስ ሲጣሉ የተፈጠረ ግድያ ቢመስላቸውም ዋናው መርማሪ ግን ምንም ማስረጃ ስላላገኙ የማፊያዊ ጸብ ሳይሆን በሰለጠነ ሰው የተደረገ ግድያ እንደሆነ ገምቷል። የቸዳና የዱርዬዎቹ ሞት አዲስ ታሪክም ቀስቅሷል። ራዛ ተናዶ የቸዳ ሞት በግዛቱ ላይ የተረታበት ሽንፈቱ ስለመሰለው ሳቲያ ጋር ሄደው ከቸዳ ሞት ጀርባ ያለውን ሰው እንዲያጣሩ ሰዎቹን ልኳል። ፖሊስ በአቅራቢያው ያለውን ካሜራ ሲያጣራ ፋቲ ለብዙ ሰዓታት በአካባቢው ላይ እንደቆየ ያውቃሉ። በሌላ በኩል ሳቲያ ወደ ከተማው በራሱ ጉዳይ ደክሞ ቢመለስ የራዛ ሰዎች በውጥረት ስለተቀበሉት ሳቲያ ተናዶ የራዛን ሰዎች ይገላቸዋል። ይሄ በእንዲህ እንዳለ ፋቲ በአቅራቢያው ባለ ካፌ ውስጥ ምግብ ሲበላ የካሜራ ድምጽ ስለሰማ ቀና ሲል ሁለቱም ፖሊሶች አጠገቡ ያገኛቸዋል። ፋቲም በጣም ተረጋግቶ ከተማው በካሜራ የተሞላ ስለሆነ ቪዲዮ የወንጀሉ ቦታ ላይ ካልተገኘ በስተቀር በፍርድ ቤት ተቀባይነት እንደሌለው ተናግሮ በሚኖርበት ገጠር ውስጥ የምትኖረው ኒምረት ስለጠፋች እሷን ለመፈለግ እንደመጣ እሷን ለማግኘት የነሱን እርዳታ እንደሚፈልግ ከነገራቸው በኋላ ሁለቱም መርማሪዎች ዝም አሰኝቶ በተቀመጡበት ጥሏቸው ይሄዳል። ብዙም ሳይቆይ ራዛ ለሳቲያ ደውሎ ሁሉንም ሚስጥራዊ ፋይሎቻቸውን ሀክ ያደረገችውን ኩሺን ማግኘት እንዳለበት ይነግረዋል። ሳቲያ ይሄንን ከሰማ በኋላ ከኩሺ ጋር የሚገናኙ ሰዎችን ማጣራት ስለጀመረ በዋነኛነት የፋቲን ዳራ ማጣራት ቢጀምርም ምንም ጠቃሚ መረጃ አላገኘም። ስለዚህ እንዲከታተሉ ሰዎቹን ስለመደበ ሰዎቹ ፋቲ ወደሚገኝበት ሆቴል ይሄዳሉ። ሆቴል ውስጥ ሲደርሱ ግን ክፍሉ ባዶ ነበረ። ፋቲም ምንም ምልክት ሳይተው ቦታው ላይ የለም። ይሄንን ያወቀው በኩሺ የሃኪንግ ችሎታ ተጠቅሞ ሲሆን ኩሺ የሳቲያን ፋይሎች ሰብራ በመግባት የፋቲን የበፊት ታሪክ በማጥፋት ነገሩን ብታስተካክልም በከብት ማርቢያ ውስጥ የሚሰራ ተራ ሰው እነዚህን ሊገል ስለማይችል እውነተኛ ስራውን ትጠይቀዋለች። ከትንሽ ቆይታ በኋላ ያለፈውን ታሪኩን ይተርክላታል። ከ5 ዓመት በፊት እሱ ለዓለም የማይታይ ዝምተኛ ኃይል የህንድ በጣም ድብቅና ወሳኝ ገዳይ የስለላ ወኪል እንደነበረ ተልኮ የህይወት ወይንም የሞት ስራ ስለነበረ የችሎታውን ጥግ ይፈትሽበታል። ወደ አሜሪካን የተላከው ወሳኙን ሃርድ ድራይቭ በማግኘት ሀገራትን ሊሰብሩ የሚችሉ ሚስጥሮችን ለማውጣት ስለነበረ ወደ ጠላት ግዛት ፍላጎቱን ለማሳወቅ በሻንጣ ቦምብ ሞልቶ ይገባል። ሃርድ ድራይቭን የሚጠብቁት ድርዮች ከሱ ጋር የማይግባቡ ስለነበሩ በሻንጣ በያዘው ቦምብ አስፈራርቷቸው ሃርድ ድራይቭን ይቀበላቸዋል። በዛ ሰዓት ግን ፍንዳታ ስለተፈጠረ እሱም በፍንዳታው መሞቱ ተዘግቧል። ይሄንን ታሪኩን ኩሺ ተደንጋ ካዳመጠች በኋላ በራዛ አይኖች በኒውዴልሂ ካልታየው ደህንነት ወዳለው ቤቷ ተጋብዘዋለች። ቤት ውስጥ ኩሺ ከቡድኗ ጋር ሀክ የምታደርግበት ድብቅ ቦታ አላት። እዚህ ክፍል ውስጥ ከቡድኗ አባላቶች ጋር ስለምትገናኝ ከፋቲ ጋር ታስተዋውቃቸዋለች። ፋቲም ጊዜ ሳያጠፋ ክፍሉን መመልከት ስለጀመረ ከእያንዳንዱ የሀገራቸው ነዋሪ በስተጀርባ የሳይበር ማፊያዎች እንዳሉ እሱንም ጨምሮ ሁሉም ሰው እጃቸው ላይ መውደቁን ያረጋግጣል። በማግስቱ ጠዋት ይሄን ነገር ለማጣራት ከብዙ ዓመታት በፊት ትቶ ወደ መጣው ህይወቱ ተመልሶ ወደ ዱባይ ያቀናል። ግን ፍለፊቱ ፈተና ስለተዘጋጀ ከዚህ በፊት በትልቅ ተልእኮች ላይ የሚያምነው አለቃውን አያፓን ያገኘዋል። የቀድሞ አለቃው በጸጸት ተሞልቶ አሁን ላይ ዲፓርትመንት ውስጥ ጠለቅ ያለ እጅ ስለሌለው ሊረዳው እንደማይችል ይነግረዋል። ፋቲ ግን የሳቲያን ፎቶ አሳይቶ ማንነቱን ብቻ እንዲነግረው ሲጠይቀው
የቀድሞ አለቃው ሳቲያን በማወቁ ቢገረምም ምንም ሳያመነታ ሙሉ መረጃዎችን ሰጥቶ የሚያውቀውን ሁሉ በዝርዝር ይገልጽለታል። ከነዚህ ሰዎች ጀርባ ያለው መቀመጫውን ቻይና ያደረገው የሳይበር ማፊያ ራዛ እንደሆነና ራዛና ሳቲያ ሙሉ የሳይበር ማፊያዎችን እያስተዳደሩ ስለሆነ የቅርብ ጊዜ እቅዳቸው እሱን መግደል እንደሆነ ለፋቲ ነግረዋል። ምሽት ላይ ፋቲ ከአለቃው ጋር ትንሽ ስለ ኒምረት ካወራ በኋላ አለቃው ነገሩ በጣም ከባድ እንደሆነ እያወቀ ለፋቲ ፍቃድ ይሰጠዋል። በሌላ በኩል ሳቲያ ቤት ውስጥ እየበላ ፋቲን ባለማግኘታቸው ሰዎቹን ሲወቅሳቸው ፋቲ ራሱ ቤቱ ተገኝቶ በኒምረት ጉዳይ ላይ እጃቸው ካለበት እሱና ጓደኞቹ እንደሚያበቃላቸው ተናግሮ የሳቲያን የተዳፈነ የግል ሚስጥር ያወጣል። ለሳቲያ የገዛ አባቱ እንደገደለ እንደሚያውቅና አንድ እድል ስላለው እጁን እንዲሰጥ፣ እጁን ካልሰጠ በቤቱ ዙሪያ የገጠማቸው አውቶማቲክ መሳሪያዎች እንደሚተኮሱ ሲነግረው ሳቲያ ለመደራደር ስለፈለገ ፋቲ ግን ድርድሩን ሳይሰማ ካጠገቡ ተነስቶ ይሄዳል። በዚህ የተናደደው ሳቲያም ያገታት ኒምረት ጋር በመሄድ በፋቲና በኒምረት መካከል ያለው ግንኙነት ምን እንደሆነ በማሰብ አምሮን በጥያቄ ወጥሯል። ኒምረት ግን ከፋቲ ለመትረፍ ብቸኛው መንገድ ይቅርታ መጠየቅ እንደሆነ ስለነገረችው በማግስቱ ኩሺን ለመያዝ የሳቲያ ሰዎች ቤቷ ቢሄዱ ኩሺ ድምጽ ስለተሰማት ወደ ሚስጥራዊ ክፍል ብትገባም ስትርበተበት ዕቃ ስለጣለች በሰማው ድምጽ አንዱ የሳቲያ ሰው ክፍሉን ስላገኘው ፋቲ በድንገት ተገኝቶ ለሁሉም ዋጋቸውን ይሰጣቸዋል። ኩሺን በፍርሃት እየተንቀጠቀጠች ፋቲ ስላዳናት ለማመስገን ትጠመጠምበታለች። ራዛ ከኦንላይን ብድር አፕሊኬሽኑ ጋር የተገናኙ እያንዳንዱ አካውንቶችን በማሟጠጥ ብራቸውን ሀክ አድርጓል። አካውንታቸው ባዶ በመሆኑ በእያንዳንዱ ገጠራማ መንደር ውስጥ የሚኖሩ ሰዎች በራዛ የጭካኔ ስራ ኑሯቸው ተበታትኗል። ሁሉም ራዛን ተቃውሞ ሰልፍ ስለወጡ ፋቲ ለሁሉም ሰዎች ሲሉ የራዛን ስራ ማስቆም እንዳለባቸው ለኩሺ ይነግራታል። ራዛ በበኩሉ ገንዘቡ ወደ እጁ ስለገባ በጨዋታው አሸናፊ የሆነ ቢመስለውም ሳቲያ ቴክኖሎጂን በመጠቀም ፋቲን አስመስሎ ቪዲዮን በመፍጠር በፋቲ ላይ የመንደሩ ነዋሪዎች ጥለውት የነበረውን እምነት እንዲያነሱ ማድረጉ ሳይበቃው ኩሺና ፋቲን እንዲይዟቸው ሰዎቹን አዟል። ይሄ ቪዲዮ ቫይራል ስለሆነ ከዚህ ወንጀል ጀርባ ያሉትና የሚፈለጉት ወንጀለኞች ኩሺና ፋቲ ስለሆኑ ከሰዓታት በኋላ ፋቲና ኩሺ ከፖሊስና ከሳቲያ ሰዎች ለማምለጥ ይሸሻሉ። ነገር ግን መላው መንደሩ ቪዲዮውን ስላየው እያንዳንዱ ማምለጫ ላይ በሰዎች ፊት ከሃዲ ነበሩ። ፋቲና ኩሺ የተወሳሰበ ችግር ውስጥ ስለገቡ ለማምለጥ በተለያየ መንገድ በመሄድ ቢለያዩም በመጨረሻ እንደምንም ፋቲ ኩሺን ከአደጋ ጠብቆ አድኗታል። ወዲያውም በከፍተኛ ሁኔታ የተጠናከረውን የራዛን ሲስተም ሀክ ለማድረግ የኩሺ ሀከር ጓደኞች ወደሚኖሩበት ደህንነቱ ወደ ተጠበቀው ቦታ ያመራሉ። ግን ሳቲያ ሲስተማቸውን ጥብቅ ስላደረገው በቀላሉ ለመግባት ያደረጉት ሙከራ ስለከሸፈ ሁሉም በንዴት ተስፋ ቆርጠዋል። ውጥረታቸው ከፍተኛ ደረጃ ላይ እንደደረሰ ለፋቲ ይደወልለታል። ደዋዩ ደግሞ የፖሊሶቹ ዋና አዛዥ ነበረ። ለፋቲም በቶሎ እጁን ካልሰጠ ተረኛዋ በኦንላይን የምትገደለው ኒምረት እንደሆነች ይነግረዋል። መላው የገጠሩ መንደርና የኒምረትና የሚፈጸመውን ነገር ከማየት በቀር ምንም ማድረግ አልቻሉ። ፋቲም ቢሆን የኒምረትን ስቃይ በስክሪኑ ላይ እያየ ወደ ኋላ ተመልሶ ያሳለፉትን ጥሩ ጊዜያት ከማስታወስ ውጪ ምንም ባለማድረጉ እያዘነ እንደ እህቱ የሚያያት ኒምረት አይኑ እያየ ትሞታለች። ከዚህ በኋላ ፋቲ ሀዘኑን ይዞ የራዛንና የሰዎቹን ግዛት አፈራርሶ ዋጋቸውን እንደሚሰጣቸው ለራሱ ቃል ይገባል። በማግስቱ የፋቲ አእምሮ ለአንድ ዓላማ ተዘጋጅቶ ሙሰኛው የፖሊስ አዛዥ ወዳለበት ሆቴል ከኩሺ ጋር ስለሄደ ለአዛዡ የሚገባውን አይነት ስቃይ ከሰጠው በኋላ በአዛዡ ኮምፒውተር ተጠቅሞ የሳቲያን አድራሻ ወስዶ አዛዡን ይገለዋል። ወዲያውም ከኩሺ ጋር ወደ ሳቲያ መገኛ ይሄዳሉ። ከብዙ አደገኛ ትግሎችና ኩሺም ሽፋን ከሰጠችው በኋላ ኩሺ ወደ ሳቲያ ድብቅ ክፍል ገብታ ሁሉንም ሲስተም ሀክ ታደርጋለች። ሳቲያም ለዚህ ጥፋቷ ቅጣት ቢያዘጋጅላትም ፋቲ አደጋዎችን ተጋፍጦ ሳቲያን በአንድ ጥይት ገሎት ኩሺን ያድናታል። ከሁለት ቀናት በኋላ የፋቲ የቀድሞ አለቃ ያፓ ደውሎ ራዛ ያለበትን ስለነገረው ፋቲ የጀመረውን ለመጨረስ ወደ ተባለው ቦታ ይሄዳል። ፋቲ ቦታው ላይ ያገኘውን ሰው በሙሉ ሲያጠፋ ራዛ የተደበቀበት ቦታ ሆኖ በፍርሃት እያየ ፋቲን ሊያስገድለው ብዙ ሰዎችን ይልካል። ፋቲ ግን ሁሉንም ጨርሶ ወደ ራዛ ጋር ያቀናል። ራዛም በሀገሩ የማይድን ጠባሳ ስለደረሰበት ዋጋቸውን እየሰጣቸው መሆኑን ቢነግረው ፋቲ ግን ላደረሰበት ሀዘን መካሻ ባይኖረውም የልቡን ተናግሮ ራዛን ይገለዋል። ከተወሰኑ ቀናቶች በኋላ ኩሺ ወደ ለንደን ልትመለስ ስለሆነ ተሰናብታው ትሄዳለች። ፋቲም ብዙ አስበው ወደ ኩሺ አጠገብ ተመልሶ ገጠር ውስጥ ለሚሰራው ስራ
ጥሩ የኮምፒውተር ዕውቀት ያለው ሰው እንደሚያስፈልገው ነግሯት በፍቅር ይተቃቀፋሉ። በዚህ ሰዓት አንድ አልሞ ተኳሽ ፋቲ ላይ ሲያነጣጥር እያየን የፊልሙ ታሪክ ያበቃል።